ሰላም ሰላም ውድ የኢትዮሼፍ ቤተሰቦቻችን እንደምን ቆያችሁ? እንደምን ከረማችሁ? ዛሬም እንደተለመደው በአዲስ የምግብ አሰራር ተመልሰን መጥተናል። ለዛሬ ይዘንላችሁ የመጣ ነው እጅግ በጣም ጣፋጭ የሆነ የቶማቶ ጂንጀር ሱፕ ነው ይዘንላችሁ የመጣ ነው። እንግዲህ ሱፓችንን ለመስራት ከምንጠቀማቸው ግብአቶች ውስጥ በመጀመሪያ ሴለሪያችንን እንከትፋለን። በመቀጠል ሽንኩርታችንን በምታዩት መልኩ ገርደፍ አድርገን እንከትፋቸዋለን። ለመፍጫችን ወይንም ደግሞ ለጁሰራችን እንዳያስቸግረው ብቻ አድርገን ነው የምንከትፈው። ካሮታችንንም በተመሳሳይ ቅርጽ ከትፈን እናዘጋጃለን። እንደምትመለከቱት ካሮቱም ተመሳሳይ የሆነ ቅርጽ ነው የከተፍነው ከሽንኩርታችን ጋር። ቲማቲማችንንም እንደምታዩት በተመሳሳይ መልኩ ነው የምንከትፈው። ሁሉንም በአንድ አይነት ቅርጽ ከትፈን እናዘጋጇቸዋለን። ውድ የኢትዮሼፍ ቤተሰቦቻችን ለዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ለወዳጅ ዘመዶቻችሁ ሼር ማድረጋችሁን እንዳትረሱ እንላለን። ሁሌም ቢሆን የምንለቃቸው ቪዲዮዎች ቀድመው እንዲደርሷችሁ የደውል ምልክቷን በመጫን ቤተሰብነታችሁን አጠንክሩ እንላለን። ሁሉንም ግብአቶቻችንን በምትመለከቱት መልኩ ከተፍን በኋላ መጥበሻችንን ከዘይት ጋር አግለን እናዘጋጀዋለን። ዘይታችን ሲግልልን ካሮታችንን፣ ቀይ ሽንኩርታችንን እንዲሁም ሴለሪያችንን አድርገን እናበስለዋለን ማለት ነው። በእሳት ጠበስ እናደርገዋለን። ነጭ ሽንኩርታችንን እንደምትመለከቱት ድፍኑን ነው የጨመርነው። ዝንጅብላችንንም ጨምረን ሁሉንም በአንድ ላይ እንጠብሳቸዋለን። ትንሽ አትክልቶቻችን የጨመርናቸው በሰል ሲሉልን ቲማቲማችንን ጨምረን አብረን እናበስለዋለን። በደንብ እስኪበስልልን ድረስ እያማሰልን እሳት እናስመተዋለን። ውድ የኢትዮሼፍ ቤተሰቦቻችን ማንኛውም አይነት እንድንሰራላችሁ የምትፈልጉት የምግብ አይነት ካለ አስተያየት መስጫው ላይ ያስቀምጡልን፣ የምንሰራላችሁ ይሆናል። ሁሌም ቢሆን ስለምትሰጡን ገንቢ አስተያየቶችና ጠቃሚ መልእክቶች ሁሉ ከልብ አድርገን እናመሰግናለን። እንደምትመለከቱት ውሃችንን ትንሽ ውሃ ጨምረን በደንብ እንዲበስል እንከድነዋለን። እንደምትመለከቱት ቆንጆ ሆኖ በስሎልናል። በመቀጠል እንቀመመዋለን። በጨው በምትፈልጉት አይነት ቅመም አድርጋችሁ መቀመም ትችላላችሁ። ጨውም እንደ ፍላጎታችሁ መጠን ያህል መጨመር ትችላላችሁ። እኛ የተጠቀምነው ጨውና ቁንዶ በርበሬ ነው ለመቀመሚያነት የተጠቀምነው። በመቀጠል እስኪበስልልን ድረስ በደንብ ክሩቶናችንን ወይንም ደግሞ የዳቦ ጥብሳችንን እናዘጋጃለን። ዳቦአችንን እንዲህ በምትመለከቱት መልኩ በአራት ማዕዘን እንከትፈዋለን። በመቀጠል እሱ እስኪደርስልን ድረስ እስኪጠበስልን ድረስ ያበሰልነውን የቶማቶ ጂንጀር ሱፓችንን ውህድ በመፍጫ ውስጥ ከተን በደንብ አድርገን እንፈጨዋለን ማለት ነው። እንደምትመለከቱት በደንብ አድርገን እንፈጨዋለን። የፈጨነውን ውህድ በመጥበሻችን ላይ መልሰን በማድረግ በደንብ እናንተከትከዋለን ማለት ነው። እንደምትመለከቱት ቆንጆ ሆኖ እየበሰለልን ያለው የቶማቶ ጂንጀር ሱፓችን ሲደርስ እንግዲህ አውጥተን በምትመለከቱት መልኩ ቅድም የጠበስነውን ክሩቶን ከላዩ ላይ አድርገን ለመመገብ ዝግጁ እናደርገዋለን ማለት ነው። እንደምታዩት በጣም ቆንጆ ሆኗል። ከላዩ ላይ የኦሊቭ ኦይል ጨምረን ማጠጣት እንችላለን። እንደምትመለከቱት በጣም ቆንጆ የሆነ ውጤት አግኝተናል። ውድ የኢትዮሼፍ ቤተሰቦቻችን ይህንን ሱፕ ወይንም ደግሞ ሌሎች የምንሰራቸውን ምግቦች ሰርታችሁ የሚመጣላችሁን ውጤት በኢትዮሼፍ የቴሌግራም ቻናል ላይ ብትልኩልን አወዳድረን የምንሸልም ይሆናል። እንዲሁም አስተያየታችንን የምንሰጣችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆየን።